ሰላም ሰላም ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? ከኛ ጋር ሁሉ ሰላም እግዚአብሔር ይመስገን። ስራ፣ ጤንነት እንዴት ይዟችኋል? ውድና የተከበራችሁ ቤተሰቦቼ እንግዲህ ጠፍቼ ነበረ። ለብዙ ጊዜ ገብቼ አላቅም፣ ሰርቼም ቪዲዮ አላቅም። በጣም ጠፍቻለሁ እውነት ለመናገር ግን ያው አልተመቸም። ያው ታውቃላችሁ ሀገር ስንገባ ሁሉ ነገር ይቀራል፣ ወደኋላ ነው የሚለው ሁሉ ነገርና እንደፈለጋችሁ አታደርጉትም፣ እንደፈለጋችሁ አትሆኑም፣ ሆነ አይቻልም። እንደተረዳሁት ማለት ነው። በቃ አንዱ ስትሉ አንዱን አሟላው ስትሉ አንዱ ይመዛችኋል። አይ በቃ እስኪ ካሁን በኋላ እንደዚህ ይገባለት እና አይመችም ማለት ነው። ለዛ ነው የጠፋሁት ማለት ነው። ውድ ቤተሰቦቼ እውነት የጠፋሽ የትነሽ መስዬ ነኝ ምናምን ለምትሉኝ እህት ወንድሞች በጣም አመሰግናለሁ። እግዚአብሔር ያክብርልኝ፣ እግዚአብሔር ይስጥልኝ። በያላችሁበት መብራን ተጠብቃችሁ ጥላ ከለላ ትሆናችሁ ለማለት እወዳለሁኝ። እንግዲህ እንደ እግዚአብሔር ፍቃድ ካሁን በኋላ ያው አንዳንድ ጊዜ ሙሉ በሙሉ እንኳን እመጣለሁ ባልልም አመቻችቼ በተመቼ ሰዓት እመጣለሁ፣ ብቅ እላለሁ ማለት ነው። እናንተም ደግሞ ልክ እንደ በፊቱ ድጋፋችሁ እንዳይለየኝ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ ውድ ጓደኞቼ አመሰግናችኋለሁ። እግዚአብሔር ያክብርልኝ የኔ ማሮች። እና ዛሬም ደግሞ ያው ታውቃላችሁ እኔ እንግዲህ ዩቲዩብ ላይ ስሰራ ይህን ያክል የሚያስቅ ነገር ወይም ደግሞ የሚያዝናና ነገር ሰርቼ አላውቅም። ለወደፊት ግን ለመስራት እቅዳለኝ ፈልጋለሁ ነውና አሁን ግን ያው የለመደብኝ ታውቃላችሁ እኔ ስሰራ የነበረው እየተንተባተብኩም ቢሆን ለእኔ ይጠቅመኛል ብዬ ስለማስብ ለሌሎቹ እንኳን ባይለይላቸው ለእኔ ስለሚጠቅመኝ በመዝሙር በማንበብ መዘመር፣ አንዳንድ ምክራቦችን በማንበብ በጣም ፋስት ነበር እና አሁን ደግሞ እሱም በጣም ትቻለሁ። እውነት ለመናገር ዩቲዩብ ለእኔ በጣም ፋስት ጎበዝ፣ በሃይማኖት ጠንካራ ብርቱ አድርጎ ነበር። ግን ዩቲዩብን ከታውኩት ወዲህ ያ ጠንከርናዬ ያ የምወደው በቃ ማንበብ የምወደው ሁሉ ራሱ ቀርቷል። ካነበብኩ በጣም ቆይቻለሁኝና ዛሬም እስኪ አንድ ነገር አነብላቸዋለሁ ብዬ ብቅ ብያለሁ ማለት ነው። ዛሬ የማነብላችሁ ደግሞ ስለ ደስታ አንዳንድ ጊዜ ከሰዎች ስንፈልጋለን በብዛት ማለት ነው። በጓደኛችንም ሊሆን ይችላል፣ በእህቶቻችንም ሊሆን ይችላል፣ በቤተሰብ ሊሆን ይችላል። ከነሱ ደስታ እናገኝ መስል በጣም እንለፋለን። ነገር ግን ደስታን ከሰዎች ማግኘት አይቻልም እና ከምንድን ነው የሚገኘው ቢባል ከገንዘብ ልናገኘው አንችልም። በገንዘብ መካከል ገንዘብ ስላለን አናገኘውም። ደስታችንን ከገንዘብ አይገኝም። ወይም ደግሞ ከሌሎች በቃ በታዋቂነታችን በቃ አላለም ትልቅ ታዋቂ ብንባላለን በእነሱም አይደለም የምናገኘው። ደስታችንን የምናገኘው ከራሳችን ነው እና እንግዲህ የአባታችንን ምክረ አበውን ማነብላችሁ በመምህር ምትኩ አበራ የተተረጎመውን መጽሐፍ ነው ማነብላችሁ ማለት ነው። እንግዲህ ካሁን በኋላ እንደ እግዚአብሔር ፍቃድ አንዳንድ ነገሮችን እንዲህ እያነበብን እንቀጥላለን ማለት ነው። ለምታበረታቱኝ አመሰግናለሁ። ከራሳችን ውጭም ደስታን የምንፈልግ እንደምን ምስኪኖች ናቸው ይላል። ከራሳችን ውጭ ደስታን የምንፈልግ ምንድነው? ምስኪኖች ናቸው። እንዴት ደስታን መፈለግ የምንችለው? ከራሳችን ስለሆነ ማለት ነው። እንዴት ነው የምንፈልገው ቢባል ደስታን በባዕዳ ምድር በጉዞ የሚፈልጉ አሉ። በሀብትና በዝና መካከልም የሚፈልጉ ወገኖች አሉ። ሀብት ስላለን በዝና ስላለን በዛ መካከል ይገኛል ብለን ማለት ነው። በታላቅ ይዞታና በንብረት መካከል የሚፈልጉም አሉ። መራራ ፍጹም ባላቸው በውበትና በተቃራኒ መካከልም ምን ይላሉ? የሚፈልጋለ። በተመሳሳይ ሁኔታ ደስታን ከራሳችን ውጭ ለማግኘት መሞከር በተደጋጋሚ በመሬት እርዳታ በሚያናውጥ ስፍራ ላይ እንደ መገንባት ነው ይላል። ደስታ የሚገኘው በእኛ ውስጥ እንጂ ከእኛ ውጭ አይደለም። ምስጉን ማለት ይህ ነው። ይህ ሁኔታ የገንዘብ ሰው ነው። ደስታን ማለት የልብ ንጽህና ነው።
እንዲህ አይነቱን ልብ እግዚአብሔር ማደሪያው ያደርገዋል። ምኑን? ንጹህ ሆነሽ ለራሳችን ደስታ አንፈልግም። በራሳችን እንድን ንጹህ ልብ ከሆነ ማን ይፈልገዋል? እግዚአብሔር ማደሪያው ያደርገዋል አለ። ንጹህ የልብ ንጽህና ነው እንጂ እውነቱ ልብ እግዚአብሔር ማደሪያ ያደርገዋል። እግዚአብሔር በእኛ ላይ ያድራል። እግዚአብሔር አጠገባችን ይሆናል። እግዚአብሔር ያበረታናል። እግዚአብሔር ያጽናናናል። እግዚአብሔር ሁሉን ነገር ያደርግልናል፣ ይታደገናል። ስለዚህም ንጹህ ልብ ያላቸው ወገኖቻችን ክርስቲያን እንዲሁም ይላቸዋል። በእነርሱ እኖራለሁ፣ በመካከላቸውም እመላለሳለሁ፣ አምላካቸውም እሆናለሁ፣ እነርሱም ሕዝቤ ይሆናሉ። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 16። እንዲህ አይነቱን ወገኖችን ምን ይጎድልባቸዋል? ንጹህ ልብ ካለን ምንም ይጎልብን የለም። ለእኑ እግዚአብሔር ንጹህ ልብ ባለው ውስጥ ያድርበታል፣ ይጠብቀዋል፣ አብሮት ይሆናል፣ ሁልጊዜ ይጎበኘዋል። ህይወቱን የሚያስበውን ንጹህ ነገር ስናን ይባርክልናል ማለት ነው። ስለዚህ ምንም የምናጣው ነገር እንደሌለ የሚያስረዳ ምክር አበው ነው ማለት ነው። እንግዲህ የአባ ሳረብኡም የበረሃው መጽሐፍ ገጽ 14 ላይ በመምህር ምትኩ አበራ የተተረጎመው ነው ማለት ነው። ሁላችሁም ትማሩበታላችሁ ብዬ ተስፋ አድርጋለሁ ማለት ነው። ለአንዱ ብዙዎቻችን ከራሳችን ውጭ ደስታን ለመፈለግ በጣም የምንከናውጥ የምንፈልጎች አለንና ልክ እንደኔ ማለት ነው። ለዛ ይጠቅማን ብዬ ነው ያነበብኩት። ሁላችሁንም በጣም አመሰግነው ስለነበረን ቆይታ። የእግዚአብሔር ስሙ የተመሰገነና ከፍ ከፍ ያለ የሆነ እያልኩ አመሰግናለሁ። ውድና የተከበራችሁ ቤተሰቦች በድጋሚ በጣም ነው የማመሰግነው። ሁላችሁም ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አይለየን። እስኪ እንግዲህ እንዳዲስ እንነሳበት እና ይሄንቱ ልክ እንደ ድሯችን እና ብራታው በእውነት ለመናገር ያው ብዙ መስዋዕት ብከፍልለት ብገባ ላይ ብላይ ብሯሯጥ ምን ቢል ያው ሰው ይዞ ነው ሰውን ይዘ በሰው ነው የሚያርገውና እናንተ ተገቢ ካልሆናችሁ፣ እናንተ ካላበረታችሁኝ፣ እናንተ ካላስተካከላችሁልኝ በራሴ ብቻ ምንም የማደርገው ነገር የለም። አንደኛ የሆነ ነገር ስሳሳት መሲ አይ እዚህ ጋር ስህተት አለብሽ ይሄን ነገር አስተካክሉ ስትሉኝ አስተያየት ስትሰጡኝ በቃ አላ እኔም ደግሞ በጥራት ለማምጣት ሞክራለሁኝ እጥራለሁ ማለት ነው። እና የእናንተም እገዛ ያስፈልገኛል ማለት ነው። ቤተሰቦቼ አመሰግናለሁኝ ስለነበረን ቆይታ። አምላካችን ስም የተባረከ የተመሰገነ ከፍ ከፍ ያለ ይሁን እያልኩ ለያችኋለሁ ማለት ነው። ባይ ባይ። ሰው ይረሳል፣ እግዚአብሔር ግን ያስታውሳል።